ይኩሪ አማርኛ እያወራ ነው። አየሽ እኛ በአማርኛ አታውሪ ያሉ እዚህ መጥተው ይሳደባሉ። በአረንጓዴ ቢጫ ቀይ ሲኒ አጠጭልኛል። ይኸው ነጭ መጥተው በአማርኛ እና በትግርኛ ማውራት ጀመረ። ምን ላምጣልሽ? ከዚህ ከኢየሩሳሌም ወደ ጀርመን ስመጣ ጸበል የዮርዳኖስ ጸበል የናዝሬት ጸበል ላምጣልሽ። አመሰግናለሁ። እዚህ ከኔ ቤት ወደ ማርያም እግሯ ስትታጠብ የነበረችው ቧንቧ አለ ናዝሬት። እዛ ቧንቧው ጋር ሂጄ በአይላንድ ሞልጬና አመጣልሻለሁ። አመሰግናለሁ በጣም ቴንኪው ወርቁ። በቷቷት ስትነሺ ታጭውና ወደዚህም አንድ ቀን ሰላም ስትሆኑ ይዘልኝ ትመጣለህ። ኧረ እኔ ለአንቺ ሁሉ ነገር አመጣልሻለሁ። የምትፈልጊው ልብ ይሰጥሻል። አይ ወርቁዬ ኧረ ብቻ ያገነን የኒግሪ ይራገጠ ባላችሁበት ሁሉ ነገር ቀላል ነው። ይኸው ሰምታችኋል። ልቤም ሰጥሻለሁ አለ። አይ የሰው ፍቅር ይስጠኝ መድኃኒዓለም አባቴ እግዚአብሔር አባቴ የሰው ፍቅር ስጠኝ እያልኩ ሁሌ ነው የምጸልየው። የሰው ፍቅር ስጠኝ። አሜን አሜን አሜን። ወርቅዬ አባት ወርቅዬ ቀስ ብለሽ ቤዜዶ አታስቀኝ። ዋላ ስመጣ ናሳለሽ አንድ ሻኮ ነው ቤት እኮ ነው ያለሽው። አፈንጂ የለኝም። ከየት አምጥቼ ነው የማፈነዳው? እና እኮ ደርሼ ከመጣሁ በኋላ ላምጣልሽ ወይ? አቤት እች እኮ ውጭ ናት የምትኖረው፣ ላጭ ናት የምትኖረው እኮ ግራ ገባል። ፍርዬ ምስኪን ነች። ፍርዬ የምታሳዝን ሰው ናት። የዋህ ናት። እኔ አታጋቢ ላይ ብትሆን ኖሮ በቀን ትጠይቃት ነበር። ቴንኪው ወርቁዬ። ወርቁ ለመጥፎ ነገርም አይደለም፣ በወንድምነት ማለት ነው። አዎ በወንድምነት አንተ ባለትዳር ነው። አዲስ አበባ ነው ያለሁት እኮ አለ። አዲስ አበባ ነው እኔ ጋር ብትመጣ ማለት ነው። ወርቁ አበሾቹ ውሽማ ነው ይሉኛል። ታውቃለህ፣ የፈለገ ይነገሩት የሰው አፍ መስፋትም አይቻልም። ናታላም አይደለም ያችሁ የሰው አፍ አይሰፋም። ቢመታም ባልመታም ዝም ብሎ ይለፈልፋሉ፣ እያወራሉ። የሰው ነገርም አትስሚ እሺ። አንቺም ግን ከፈለግሽ ችግርም የለም። እኔ ባለትዳርም አይደለም እንዴ? እኔ ባለትዳር ነኝ፣ ሚስት አለኝ። አውቃለሁ ሚስት እንዳለ ግን አሁን እኔ የሚገባ እዚህ ለማጥፎነት አይደለም፣ ወይም ለክፉ ነገርም አይደለም። እንደሌሎች ተንኮለኞች አይደለሁም። እኔ ማጥፎ ነገር ያስቡ አንቺ አውቃ ልታነካካች። ቆይማ ወርቅዬ ቆይማ፣ እንደዚህ ቤል ቀመጥ ላንተማ እንደዚህ ቤል ቀመጥ ለህባት ከስበይ እንዳትወጥቅ ሼኔ አባት ወርቅዬ ቡና አሁን ሶስተኛ ከአንተ ጋር ወሬ ጥሞኛል። በረካ ነው። ይኸው ወርቁዬ ረኮቦቱ ያምራል። ወደዛ እዛ ነው ያለው። አንተ እዛ ጎረቤታችን ስድስተኛ ፎቅ ላይ ነው እያለው። መንዙር እየሄደ በታክሲ ነው የሚመጣው። ሌላ ምንድን ነው ይህ ዳቦውን ምንድን ነው የሚባል? እዚህ የሌለ የለም ወርቁዬ፣ ይኸው የሌለ የለም። ዋው! አዎ ስዕል አለ ደግሞ አይቻለሁ። ሱቅ ነው እንዴ? አዎ ሱቅ። ጓደኛዋ ነበረች ወርቁዬ፣ ጓደኛዋ ነበረች። ተጣላች። ጓደኛ ማለት ምን ማለት ነው? የሀበሻ ጓደኛ? ኔትወርክሽ ዜዶ፣ ኔትወርክሽ አስተካክሉ። ይሰማል። ጓደኛ ጅጅክያ ታውቃታለህ? ጅጅክያ ጓደኛዋ ናት የነበረችው። ተጣሉ። ጂጂ አውቃታለሁ።
እሺ ሽፍርዬ፣ እሺ የኔ ፍቅር ሽፍርዬ፣ አብራችሁ አይደለም ያላችሁት? ፍርዬ ከጂጂ ጋር ጀርመን እሷ ጓደኛ አይደለችም። ወርቁዬ ነው አባይ ግን ጀርመን አይደለም ያለችው? አዎ መሰለኝ። አዎ ጀርመን ነው ያለችው። ጀርመን ነው ያለችው። አባ መሰለኝ አትበይ፣ ጀርመን ናት እንዴ? አዎ ጀርመን። አየሽው ጀግና። አይ ወርቁ ማማት አይወድም። ፊት ለፊት ነው ማማት አይወድም። ፊት ለፊት ፊት ለፊት ነው ወርቁዬ። ይኸው 10 ሓደ ቁጥር አለ የዚህ ዋይ አፋና አረቶ 10 ሓደ